አንድ እጅግ አነጋጋሪ ንግግር እንዲህ ይላል። ኢየሱስ ክርስቶስ ከጀንጊስ ካን የሚበልጥበት ምንም ነገር የለም። ምክንያቱም በቂ ጥንካሬና ጉልበት ካለህ ክፋት መልካምነትን ሊያሸንፈው ይችላል። ይህ ንግግር ለብዙዎች ድንጋጤን ፈጥሯል። ዓለም ዛሬ ያለችበት ሁኔታስ ይህንን እውነት የሚያጋልጥ አይመስላችሁምን? በሚሳኤል የታጠቀው በኒኩሌር የከበረውና በኃይል የሚገዛው የዚህ ዓለም ጦርነት ያሸንፋልን? ዛሬ ይህንን የጉልበት ፍልስፍና ከመጽሐፍ ቅዱስ እውነትና ከመጨረሻው ዘመን ጦርነት ጋር አጋይተን እንመለከታለን። ታሪኩን እስከ መጨረሻው ይከታተሉን። ጀንጊስ ካን በታሪክ ትልቁን የምድር ግዛት የገነባው በደም በጭካኔና በኃይል ነው። እርሱ ዓለም የሰጠው ትምህርት ኃያል ከሆንክ ሕጉ አንተ ነህ የሚል ነው። በሌላ በኩል ኢየሱስ ክርስቶስ መጣ። ያለ ጦር፣ ያለ ሰይፍና ያለ ምድራዊ ሰራዊት። በዓለም መነጽር ክርስቶስ ደካማ መስሎ በመስቀል ላይ ሞተ። ነገር ግን ታሪክ የሚነግረን ሌላ እውነት ነው። የጀንጊስ ካን ግዛት ፈርሷል፣ ስሙም በታሪክ መዝገብ ብቻ ቀርቷል። የናዝሬቱ ኢየሱስ ግን ዛሬም በቢሊዮኖች ልብ ውስጥ ይነግሳል። ታዲያ ዛሬ በመካከለኛው ምስራቅ ለሚታየው የጥንካሬ ፍልጫ መጽሐፍ ቅዱስ ምን መልስ አለው? መጽሐፍ ቅዱስ ክፋት መልካምን ያሸንፋል የሚለውን ምድራዊ አስተሳሰብ ያፈርሰዋል። በኃይልና በብርታት አይደለም፣ ነገር ግን በመንፈሴ ነው እንጂ ይላል የጭፍራ ጌታ እግዚአብሔር። ዘካርያስ 4:6። ኔታንያሁ እንደ ሀገር መሪ እስራኤልን ለመከላከል በጉልበትና በቴክኖሎጂ ማመናቸው አይገርምም። ነገር ግን መጽሐፍ ቅዱሳዊ እውነታ እስራኤል የቆመችው በአይረን ዶም ሳይሆን በቃል ኪዳን መሆኑን ይነግረናል። ጎልያድ በጋሻና በጦር መጣ፣ ዳዊት ግን በእግዚአብሔር ስም መጣ። ውጤቱ ምን እንደሆነ ሁላችንም እናውቃለን። ጉልበት ለጊዜው ያሸንፍ ይሆናል፣ እውነት ግን ለዘላለም ይቆማል። ዛሬ ኢራን በጉልበቴ እስራኤልን አጠፋለሁ ትላለች፣ እስራኤል ደግሞ በኃይሌ እቀጣለሁ ትላለች። ሁለቱም ወደ ጀንጊስ ካን ፍልስፍና እያዘነበሉ ነው። ነገር ግን በሕዝቅኤል 38 ላይ የተጻፈው ትንቢት የሚነግረን ሌላ ነው። ታላቁ የሰሜን ሰራዊት ጎግና ማጎግ በታላቅ የሰው ኃይልና መሳሪያ እስራኤልን ሊወጣት ይመጣል። በዚያ ሰዓት እስራኤልን የሚያድናት የራሱ ወታደራዊ የበላይነት አይደለም። እግዚአብሔር እንዲህ ይላል፣ ከመዓቴ የተነሳ በቅናቴ በእሳትም እናገራለሁ። በዚያም ቀን ታላቅ የምድር መንቀጥቀጥ በእስራኤል ምድር ላይ ይሆናል። ሕዝቅኤል 38:19። በሰው ጉልበት ላይ የሚታመን ሁሉ በእግዚአብሔር ኃይል ፊት ይወድቃሉ። ወደ ጥያቄው እንመለስ። ክፋት መልካምን ሊያሸንፍ ይችላልን? ለጊዜው አዎ። ክርስቶስ በመስቀል ላይ ሲሞት ክፋት ያሸነፈ መሰለ። ሰማዕታት ሲታረዱ ግፈኞች ያሸነፉ መሰሉ። ነገር ግን መጽሐፍ ቅዱስ የኃጥአን ደስታ ለጥቂት ጊዜ ነው ይላል። በመጨረሻው ጦርነት ወይንም አርማጌዶን የዓለም ኃያል ሁሉ ወይም የዘመኑ ጀንጊስ ካኖች ተባብረው ይመጣሉ። በራእይ 19 ላይ እንደተጻፈው ክርስቶስ በነጭ ፈረስ ላይ ሆኖ ሲመጣ
በምላሱ ስለታም ሰይፍ አሕዛብን ይመታል። ያኔ ጉልበት ሁሉ በእውነት ፊት ይንበረከካል። ዓለም ዛሬ በኃያላን መሪዎች፣ በሚሳኤል ብዛትና በኢኮኖሚ ጥንካሬ ትመካለች። ኔታንያሁም ይሁኑ ሌሎች ጥንካሬ ካለህ ታሸንፋለህ የሚለው አስተሳሰባቸው ለምድራዊ ፖለቲካ ይሰራል፣ ለዘላለም ግን አይሆንም። እውነተኛው አሸናፊ ጀንኪስ ካን ሳይሆን የይሁዳ አንበሳ ነው። ዛሬ የምናየው የኢራንና እስራኤል ጦርነት የሰው ልጅ በገዛ ጉልበቱ የሚመካበት ጊዜ ማለቁን የሚያሳይ ምልክት ነው። የእርስዎ እምነት በምን ላይ ነው? በሚሳኤል ወይስ በመስቀሉ ኃይል? ይህ ቪዲዮ ካስተማራችሁ ሼር በማድረግ ለቤተሰቦቻችሁ ያጋሩ። አስተያየት ካላችሁ በኮሜንት መስጫው ላይ ያጋሩን። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እነዚህ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም እንጠራለን። ይህን ቪዲዮ ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁን። በሌላ የታሪክ መዛግብት እስከምንገናኝ ቸር ያሰማን።